አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር አልሐምዱሊላህ ሰላም ነኝ። እናንተ እንዴት ናችሁ? ስራ፣ ጤንነት፣ አፍያ ይበረብ እያላችሁበት እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። ተጠፋፍተናል፣ ተናፍቃችኋል። እንዴት ናችሁ? ሁላችሁም ሰላም ናችሁ? ስራ እንዴት ነው? ጤንነት እኔ ጋር አልሐምዱሊላህ። ዛሬ ምን ይዤላችሁ መጣሁ መሰላችሁ? ባቄላ እሸት የናፈቀው ባቄላ ተንፈለፍል ቆይተን ነው ማለት ነው። ብሉ የናፈቃችሁ ይኸውላችሁ፣ ተንፈለፍል ቆይተን ፈረንጅ ባቄላ ነው ማለት ነው። እሺ ሰምታችኋል። እና ይሄንን ይመስላል ኢንሻአላህ። የዛሬ አመት ነው እንግዲህ ደግሞ እሸት የሚገኘው ያው በአመት አሁን እንግዲህ ባቄላ እየታጨደ ነው፣ እሸቱም ያበቃል ማለት ነው። እናንተ እንዴት ናችሁ? ስራስ እንዴት አድርጎ ይዟችኋል? ጤንነትስ እንዴት ነው? በቃ በቻናሉም ተጠፋፍተናል። ያው ጠፍቻለሁኝ እኔም ማለት ነው። እንግዲህ ያው በአንድ ቪዲዮ እመጣለሁ ኢንሻአላህ። ይሄውላችሁ ማለት ነው። በዛ ላይ ደግሞ አዲስ ቤት ገባሁ። በቃ በተለያየ ባልተመቻቸ ሁኔታ ተጠፋፋን እላችኋለሁኝ። እና ይሄንን ይመስላል የሀገራችን እሸት፣ የፈረንጅ ባቄላ ነው ማለት ነው። እንደዛ ነው እላችኋለሁ። ለማንኛውም ላይክ፣ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉ እና አትጥፉ። ቤቱ ቀዝቅዟል ማለት ነው እና ስለዚህ አንጠፋፋም። እንግዲህ እናንተም አትጥፉ እኔም አልጠፋም ማለት ነው። ውድ ቤተሰቦቼ ላይክ አድርጉ እሺ።